ሲል እንደተጠቀሰው አድማጮች 6 ርዕሰ ጉዳዮችን አካቷል። የዜና መጽሔት ቀዳሚው ወደ ማዕከላዊ ኢትዮጵያ ክልል ይወስደናል። ከዓለም ዜናው እንደተከታተላችሁት በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ 4 የአንድ ቤተሰብ አባላትን ጨምሮ 5 ሰዎች በታጣቂዎች ተገለዋል። ታጣቂዎቹ ጥቃቱን ያደረሱት ትናንት ከሌሊቱ 9 ሰዓት ላይ የተኙበት ገብተው መሳሪያ በመተኮስ መሆኑን የአካባቢው ነዋሪዎችና የሟች ዘመዶች ለዶይቼ ቬለ ተናግረዋል። ሸዋንግዛው ወጋየው ከሐዋሳ ዝርዝር ዘገባ አለው። ነዋሪዎች እንደሚሉት ጥቃቱ የተፈጸመው በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ኢንሴኖ በተባለ ከተማ ውስጥ ነው። ታጣቂዎቹ ግድያውን የፈጸሙት ትናንት ሌሊት 9 ሰዓት ላይ በከተማው 02 ቀበሌ እየተኮሱ ከገቡ በኋላ መሆኑን አንድ የሟቾቹ የቅርብ ዘመድ ለዶይቼ ቬለ ገልጸዋል። ጥቃቱ የተፈጸመው ኢንሴኖ 02 ቀበሌ ነው። በተለምዶ ወይም አየር ጤና በሚባል አካባቢ ነው። ሰዓቱ ምሽት 9 ሰዓት አካባቢ ነው እና አንድ ቤተሰብ ሙሉ አንድ እናት ከነ 3 ልጆቿ እና በጎረቤት አንድ ልጅ 5 ሰው ሞቷል፣ 3 ሰው ቆስለዋል። እና የተኩስ ናዳ በጣም ነበር። ተኩሱ በጣም እየተተኮሰ ምንም እንትን ሳንል ያው በዛ ብቻ ጥቃት አድርሰው ሄዱ ማለት ነው፣ ወደኛ ሳይመጡ። የከተማው ነዋሪ የሆኑ ሌላ የዓይን እማኝ በበኩላቸው ግድያው መፈጸሙን አረጋግጠው ጥቃት አድራሾቹ በአካባቢው በሽፍታ መልክ የሚንቀሳቀሱ ወጣቶች መሆናቸውን ተናግረዋል። 5 ሰዎች ተገለዋል። ያውም ሴቶች 4 ሴት 1 ሕፃን ልጅ ወንድ ነው። ጥቃት አድራሾቹ ይታወቃሉ? ምንድን ነው ዓላማቸው? ጥቃት አድራሾቹ በሽፍታ መልክ የወጡ ልጆች አሉ። ከዛ በፊትም ከሌ ተብሎ ተገልጾ ተናግሮ ምንም የተደረጉ ነገር የለም። እነሱም ቤታቸው አልገቡም። ያው ጫካ ውስጥ ናቸው። ሌላ ቦታ እየተደበቁ ጥቃት ሲያደርሱ አይታዩ። ሰዓትና ጊዜ ጠብቀው ነው። ዶይቼ ቬለ በጥቃቱ ዙሪያ ለማነጋገር በስልክ ያገኛቸው የምስራቅ መስቃን ወረዳ ዋና አስተዳዳሪ አቶ መሐመድ ሰረላም መረጃውን አሰባስበው እንደሚገልጹ ቀጠሮ ይዘው ነበር። ነገር ግን በቀጠሮ ሰዓት አስተዳዳሪውን ለማግኘት ተደጋጋሚ ሙከራ ቢደረግም ስልካቸው ዝግ በመሆኑ ምላሻቸውን ማካተት አልተቻለም። ያም ሆኖ በወረዳው የምርጫ ቅስቀሳ በማድረግ ላይ የሚገኘው ጎጎት ለጉራጌ አንድነትና ፍትህ ፓርቲ ጥቃቱ መፈጸሙን ጉዳቱ ከደረሰባቸው ቤተሰቦችና በፎቶግራፍ በተደገፈ ማስረጃ ማረጋገጡን ገልጿል። የአካባቢው አስተዳደር ጥቃት አድራሾቹን ለሕግ በማቅረብ የዜጎችን የመኖር መብት እንዲያስጠብቅ ፓርቲው ዛሬ ባወጣው መግለጫ መጠየቁን የፓርቲው ስራ አስፈጻሚ አባል አቶ እንዳልካቸው አወል ተናግረዋል። እንግዲህ ከአንድ መንግስት የሚጠበቀው ትንሹ ነገር የዜጎችን የመውጣት የመግባት ሰላማዊ ደህንነታቸው ማስጠበቅ ትንሹ ስራው ነው። ይህንን መስራት አልቻለም ነው። ምንም እየተደረገ ኑር አይነት ነገር ነው የሚመስለው። ስለዚህ አሁንም ቢሆን እነዚህ አካላት ሊጠየቁ ይገባል ነው። ከተማ መሀል እኮ ነው እየተደረገ ያለ። ምክንያቱም እየመራው ያለውን አካል ተጠያቂ መሆን አለበት። ህዝብ እየመራ እስከሆነ ድረስ አንተ ለምትመራው አካል ተጠያቂ ነህ። ወጣም ወረደ እስካሁን ለተደረጉት ነገሮች ህጋዊ መፍትሄ ይፈልጋል ነው። ይህን ያደረገውን አካል ለፍርድ ቀርቦ ውሳኔ እስካልተሰጠስ ድረስ አሁንም ቢሆን የእኛ ጥያቄዎች የሚቆሙ አይደሉ ማለት ነው። ፍትህ እስክናገኝ ድረስ የህዝባችን ጥያቄ የመጠየቅ አላችንም። በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳና የማረቆ ልዩ ወረዳ በሚዋሰኑባቸው ቀበሌያት በተደጋጋሚ በታጣቂዎች በሚፈጸሙ ጥቃቶች በርካታ የንጹሃን ሰዎች ህይወት መጥፋቱ ይታወቃል።